ሰላም አይከኖች ነን። ዛሬ ይዘንላችሁ የመጣ ነው ቤተል አካባቢ የሚገኝ የካፌ ዲዛይን ነው። ሁልጊዜ እንደምንለው አይከን ሪያሊስቲክ የሆነና ለችግሮች መፍትሄ የሚሰጥ ዲዛይኖች ይዘን በመምጣት እንታወቃለን። እንደተለመደው አሁንም አነስ ያለች ካፌና ከውጪው በደንብ የፀሐይ ወደ ቤት ውስጥ የሚገባበት ቦታ ነበረ። ከውጪ እንደምታዩት ሼድ በመስራት ወደ ውስጥ ፀሐይ የሚገባውን ነገር ፕሮቴክት ለማድረግ እና ከውጪ እይታ ቆንጆ ሆኖ ሰው ለመሳብ ወደ ውስጥ ለመሳብ እንደገና ደግሞ ሻተር ነበረውና እይታውን የቤቱን እይታ ትንሽ ቀንሶት ነበር። እሱን እይታ ለማጥፋት ከፊት ለፊት ሼድ አድርጎ ሻተር ኋላ እንዲደበቅ አድርገናል። ውስጡንም እንደምታዩት ቆንጆ ሲምፕል የሆነ ግን በደንብ አትራክቲቭ የሆነ አነስ ያለ ቦታ ቢሆንም ቆንጆ አድርገን በጊዜው ትሬንድ የሆኑትን WPCን በመጠቀም ቀለሙ ደግሞ ቆንጆ ለፔስትሪ እና ለካፌ የሚሆን ቀለም በመጠቀም ቀላል በሆነ ግን ቆንጆ በጣም አትራክቲቭ የሆነ ዲዛይን ክሬት አድርገናል። እንደምታዩት ሲምፕል ነው ግን በደንብ አትራክቲቭ ነው። ከቀለሙ ከማቴሪያል ኮምቢኔሽኑ ከነሱ ጭምር ቆንጆ የሆነ የዲዛይን ክሬት አድርገንላቸዋል። እናንተ ማየታችሁት ምን አይነት አስተያየት አላችሁ? እንዴት ነው ቆንጆ ነው የሚለውን ኮሜንት አድርጉልን። እንደዚህ አይነት ቆንጆ ዲዛይን ሪያሊስቲክ የሆነ ለችግሮች መፍትሄ የሚሰጥ ቆንጆ ዲዛይን ማሰራት ከፈለጋችሁ አይከንን ኮንታክት ማድረግ እንዳትረሱ። ለሁሉም ነገር ከዲዛይን ጀምሮ እስከ ኮንስትራክሽን ድረስ ቆንጆ በሆነ ሪያሊስቲክ በሆነ ፕራክቲካል የሆነ ዲዛይን ቆንጆ ከሆነ ከፊኒሽንግ ከኮንስትራክሽኑ ጭምር ሰርተን እናሳያችኋለን። ይህንን ይመስላል። ቴንክ ዩ ፎር ዋቺንግ። ቴንክ ዩ